ምን ብሎ ተናግሯል መሰላችሁ? ቪዲዮውን አስከትዬ ማሳየት እችላለሁ። አልወያይም፣ አልመጣም፣ አልወያይም። ኦኬ ኢምሩ ጋር ቪዲዮ አለ፣ ኢምሩ ጋር ያሳያችኋል። አልመጣም፣ አልወያይም። ወላሂ ነው ብላችሁ ቆይ አንዴ አስጨርሱኝ። አልመጣም፣ አልወያይም ማለት እናመሰግናለን። ይህን ነው የምንፈልገው። ግን አሁንም ይሄ ግለሰብ ከዚህ በፊት እንደምታውቁት በኡስታዝ ሁዙ የማያዳግምና የማያፈናፍን ነገር ተሰርቶበታል። ኃይለኛ ቂምም አለው። ስለዚህ እኔ አሁን ለምሳሌ ዛሬ ውይይት ከኛ ጋር ውይይት የነበረው እኛ ዊዝድሮ እናደርጋለን፣ ችግር የለውም። ለሰበብ አንመችም እኛ ሙስሊሞች ሀቂቃውን ማለት ነው። በምንም ተአምር ለሰበብ አንመችም። እዚህ ጋር 8200 ሰው አስቀምጦ የሚጠብቅህ ወንድም ኢምራንና 1.2 ኦር 3 አካባቢ ተከታይ ይዞ የሚጠብቅህ ወንድማችን ኡስታዝ ሁሱና ኡስታዝ ኢምራን እዚህ ጋር ይገኛሉ። ይሄን ነገር ሪከርድ አድርጉልኝ። ምክንያቱም ለፖለቲካ ለምን ስለማይመች ማለት ነው። የኛ ሩም ከይቅርታ ጋር ወንድም ኢምራን ከአንተ ልጀምርና ዊዝድሮ አድርገናል እኛ ችግር የለው። ወንድም ኢምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ። አመሰግናለሁ። ወንድም ውዙ ሰላም አለይኩም ወራህመቱላሂ ወበረካቱ። አንተም እስቲ ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም የሚለውን ነገር አስቀምጥልን። ይህን ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጣል። ሰላም አለይኩም ውዙ ካለ መቀጠል ትችላለህ። ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም እንግዲህ እንደሚታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ አውርቶ ነበረ። ሪከርድን ሁላችሁም ታውቃላችሁ። ያው ማስረጃ ብቻ ነው የተጠየቀው። የዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። ግን የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ሁሱ አሉ። አንተም ከሚገልጥልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላቸው ሄዳቸው ንገሩት። እንጠብቀዋለን። በቃ ጊዜ እንስጠው።